ሰላም ጤና ይስጥልኝ ውድ የሚዲያ የፌስቡክ፣ የዩቲዩብ፣ የቲክታክ፣ የኢንስታግራም፣ የትዊተር ተከታዮቼ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ እያልኩ እኔ ወንድማችሁ ደጁ ወይም ታጋሽ ነኝ። ዛሬ አሁንም በድጋሚ በዩኤኢ አረብ ኢማራት ላይ መጀመሪያ እንዴት ነበረች፣ የመጀመሪያ ገጽታዋ ምን ይመስል ነበር የሚለውን ትንሽ ለማስጎበኘት እሞክራለሁ። እዚች ጋር በጦርነቱ ምክንያት በኢጦት ምክንያት በረሃብ ምክንያት የወደቀች የፈራረሰች ቤት ነበረች። ከዛ በኋላ ይህ ማለት 1937 ዓ.ም ላይ ነበረ። ከዛ በኋላ ደግሞ 1942 ላይ ትንሽዬ የተንገዳገደች መነሻ ላይ ነበረች። ከዛ በኋላ ደግሞ 1941 ላይ ወታደራዊ ነገሮች ሁለት ወንድ ሁለት ሴት ሆነው ነው ያስጀመሩት። ጦርነት ላይ ሲፋለሙ እንደነበረ ይነግረናል ታሪኩ ማለት ነው። ይሄ ደግሞ ሰው ይስተካከለልኝ። ከዛ በኋላ የጦርነቱን ጉዳይ ደግሞ የኛ የኢትዮጵያ ምርጥ የታሪክ አርበኛ የመጀመሪያው መሪያችን መንግስቱ ኃይለ ሥላሴ እዚህ ኢምፔሪየር ኃይለ ሥላሴ የሚል 1940 ላይ በሱዳን ካርቱም ላይ ውይይት ያደረጉበት ነው ከአረቡ መንግስት እና አንድ ወንድማችን አለ። እሱም ትንሽ ንግግር ያደርጋል። በጣም ደስ የሚል ውይይት ነው እና በቃ ታሪክ ነው። ኢምፔሪየር ኃይለ ሥላሴ እና ቲጀር ስምምነት ያደረጉት በካርቱም ላይ ሱዳን ዋና ከተማ ካርቱም ላይ 1940 ላይ የሚትር ስምምነት ነው ያደረጉት። በጣሊያን ኢትዮጵያ ከወረረች በኋላ 1940 ላይ ስምምነት ያደረጉበት ነው። ቴንክ ዩ ካምፓኒ ይህን ይመስላል። ከዛ በኋላ እሳቸውን እንግዲህ እንዲህ እንዳያችሁት ነው። ዛሬ ከዶክተር አብይ ጋራ ሼክ ቢን ዛይድ መሪነታቸው በጣም የተቆራኛል ሊሆን የቻለው የዛሬ የሳምንታት የወቅት ጉዞ አይደለም፣ የጥንትም አንድነት ነበር። ኢትዮጵያ እንዲህም ነበረች። ሀገር ላይ የማይዳች ትምህርት የምትሰጥ የምታስተምር መሪዎች ነበሩ። እዚህ ጋር እንደምታዩት 1938 ላይ እንዲህ ነበረች። ዛሬስ ምን ትመስላለች? ይሁ እንግዲህ ዙሪያውን ትንሽ ደቂቃ ብትሆን ሊያስቃኛችሁ ሞክራለሁ። እንግዲህ ይሁ በግመሎቿ እያንዳንዱ ነገር ዴዘርት ቃል ደግሞ በዚህ በኩል ያለውን ይሁ 1934 ዓመተ ምህረት ላይ እንዲህ ነበረ። በጣም ዋጋ ይከፍሉ ነበር። ብቻ ለብቻ ሆኖ ነበር ሲታገሉ ነበሩት እና መጨረሻው እንግዲህ ይሄ ነው የሚሆነው። 1934 ላይ ነበረ ይሄ የሆነው። ደግሞ ሀይቃቸውንም ደግሞ እዚህ ጋር ማየት ትችላላችሁ። 1933 ላይ ምን አይነት ገጽታ ነበራት? ዛሬ የዓለም ሕዝብ መጥቶ እየጎበኛ ይታያል። ከዛ በፊት ግን እንዴት ነበረ የሚለውን ለማሳየት ሞክረናል። ቀጣዩ ደግሞ ብዙ ታሪክ አለ። ወደዛም ወስደን እናስጎበኛችኋለን። ቆይታችሁ ከኛ ጋር ይሁን። ዩቲዩብን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤቱን ፎሎ ማድረጉን እንዳትረሱ። ታሪክ እንዲህ ለልጆች እንዲያልፍ ወይም እንዲሸጋገር የሚያደርግ መንግስት ይብዛልን። አሁን ካለ መንግስታችን ጋር ሆነን ማስቀጠል የሚል ታሪክ አለ። በጣም ነው የሚያመሰግናችሁ። በጣም ነው የሚያንጨው